ቆንጆ ምናምን ትላለህ። ምን ችግር አለው? ቆንጆ ነች። ቆንጆ ነች። ከቆንጆ ጋር መኖር ትችላለህ። እሺ ከዚህ በኋላ ከቆንጆ ጋር መኖር ትችላለህ ከፈለክ። እሺ ካለች ከእናትህ ጋር መኖር ትችላለህ። እሺ ሰላም ቤተሰቦች እንዴት ናችሁ? ዛሬ በምንም ፕራንክ እናደርጋታለን። አሁን ይኸውላችሁ እሷ ቪዲዮ ኤዲት እያደረገች ነው መኝታ ቤት ሆና እና ቪዲዮ ፕራንክ ነው የሚሆነው። ፕራንካችንም የሚሆነው ምንድነው? ፕራንካችንም የሚሆነው እዚህ ጋር ቁጭ ብዬ እኔ ስልክ አወራለሁ እና ከሴት ጋር ነው የማወራው ማስመስለው። ከዛ ያው ቆንጂዬ ምናምን ላንቺ ያልሆነ ምናምን ነገር ነው የምለው እና እሷ ትሰማለች፣ ትመጣለች። የዛን ሰዓት ላይ ቀውጥ ይሆናል። አብራችሁን ቆዩ፣ ተከታተሉን። ወዳችኋለሁ። እሺ ጋይስ አሁን እንጀምራለን። ሄሎ ወይ አለሁልሽ። እግዚአብሔር ይመስገን። እንዴት ነሽ አንቺ? አለን እግዚአብሔር ይመስገን። ኧረ ምን ጠፋለሁ? እንደውም አንቺ ነሽ የጠፋሽው ደውላለሁ እያልሽ። አዎ እንዴ ምን ሆነሽ ነው ደውላለሁ ብለሽኝ ስንት ነገር እናወራለን ተባብለን በዛው ትጠፊያለሽ እንዴ? ኧረ ምን ሆነሽ ነው እናት? ምንድነው ላስቸግር የምትይኝ 10 ጊዜ? ምንድነው የምታስቸግሪኝ? እኔ ቆንጆ ላንቺ ምን ችግር አለው? ማስቸገር እኮ አይደለም። አረ ኖርማል ነው፣ ምንም እንዳትጨነቂ እሺ። ወይ ለዚህ ቀላል ነገር ነው ላስቸግር የምትይኝ 10 ጊዜ? አረ ችግር የለውም፣ ምንም እንዳታስቢ። ማነች? አይ እኔ ቆንጆ ዝም ብለሽ እኮ ነው የምትቸገሪው። ማነች? እሺ ቆይ አንዴ እስቲ መልሼ እደውልልሻለሁ። እሺ አንዴ። እሺ እናት። እሺ ቻው። ማነች? ምንድን ነው ስጠኝ። ምንድን ነው የምትሰጥሽ? ማነች ንገረኛ። ማነች ማለት? ማንን ነው? እኔ ቆንጆ እኔ ናት እያልክ የምታወራባ? ስልክ አለ እያወሩ ያሉት እና ምን ችግር አለው ብል ማለት ምን ችግር አለው? የኔ ቆንጆ ማለት የኔ ቆንጆ እኔ ናት ትላለህ እንዴ አንተ? ምን ችግር አለው? ስራ ነው። ስራ ነው? አዎ ስራ ነው። ስራ ስለሆነ የኔ ቆንጆ እኔ ናት ማለት አለበት? ምን ችግር አለው? ይኸውልህ አታናደኝ። ስልክህን ስጠኝና ማን እንደሆነች ንገረኝ። አልሰጥሽም። ለሮ ስልክ የምርህን ነው? ምን ማለት ነው? የምርህን ነው? የምርህን ማለት ከማን ጋር ነው ያወራኸው? ከሰው ጋር ነው። አስቀምጠህ የኔ ቆንጆ የኔ ማር ምናምን ትባባልልኝ እንዴ እዚህ ጋር? ምን ማለት ነው? እኔን አስቀምጠህ የማገጥኩብሽ መሰልሽ እኮ ይሄን ያህል እንዴ ማለት ከዚህ በላይ ምን ታረግ? ምን ታረግ ከዚህ በላይ? ምን ይሆንሽ ነው? ምንስ ብሆን አንተ እዚህ ጋር አንድ ሰው አምስጭ አናግሬ የኔ ውድ የኔ ምናምን ብለው ደስ ይልሃል አንተ? ስራ ከሆነ ምንም አይደለም አንተ። ስራ ከሆነ ለኔ ግን ነው። ማን እንደሆነች ንገረኝ። ምን ያደርግልሻል? ማንነቷ አታውቂያትም? አባ የምሬ ነው። እናደዳለሁ። በቃ እየተናደድኩ ነው ያለሁት። ለምን ነው የምትናደጂው? የኔ እናት የኔ ማር ምናምን እያልክ እኮ ነው እኮ ደው ብያለሁ። አላልኩም? ምንድን ነው ችግሩ ነው? አባ የምር እየጠየከኝ ነው? አሁን እየጠየኩ አንቺን እየጠየቅሽ ነው። ምንም አይመስልም? ሌላ ሰው የኔ እናት የኔ ቆንጆ ምናምን ትላለህ። ምን ችግር አለው? ቆንጆ ነች። ቆንጆ ነች። ሌላ ሰው ቆንጆ ነች አልክ? አንቺ ብር የመታሽ? አይ የቀልድ ነው የምመታ። ምን ማለት ነው? ለኔ ስሜት እንኳን አታስብም እንዴ? ቆንጆ ነች። ምንድን ነው ለኔ ስሜት አታስብም ማለት? ሚስትህ እኮ ነኝ እኮ ነሻው ካልኩ እንደ ቀለበት እኮ አለ እጄ ላይ እና ሌላ ሴት ነው ፊት የኔ ቆንጆ አንቺ ካልሽኝ አንቺ ታዘዛለህ። የነገርኩሽ እኮ የሥራ ጉዳይ ነው። የፈለገ የሥራ ጉዳይ ነው። የፈለገ የሥራ ጉዳይ ይሁን አለማፈር እኔ ነዚህ ያስቀምጠኝ ፊት እንደዚህ ትላለህ እንዴ? ችግሩ እየታየኝ ያለ ግን ስነ ስርዓት ይኖርሽ። ከዚህ በኋላ እጅሽ እንዳታነሽ ነው። እጅ ማንሳት ነው እንደገረመ እንደዚህ የምታናግረኝ ከሆነ በስነ ስርዓት የማታናግረኝ ከሆነ ሌላም ነገር አለ። በስነ ስርዓት ነው እያናገርኩሽ ያለሁት። አንቺ ነሽ ስርዓት አልባ ሆነሽ እያወራሽ ያለሽ። እኔ ስርዓት አልባ ነኝ? እየመታሽኝ ነው። እና ልሳምህ ንገረኛ፣ ልሳምህ የኔ ቆንጆ። አንደኛ ነገር ተረጋግቶ ማውራትን ልመጂ። እዚህ ጋር እምቡር ስላልሽ ወይ ስለተማታሽ ምን አዲስ ነገር አፈጥር? እምቡር ስላልኩ
ስለሆንኩ ነው። ሌላዋ ሴት ብትሆን አይነን እንኳን እንደዚህ ለደቂቃ ማየት አትፈልግም። ስለምወድ ነው አሁንም ትዕግስት ኖሮኝ እያወራሁ ያለሁት ቢገባ። አሁን በእናትሽ ተይኝ፣ ለራሴ ነገር ስራ አለብኝ። ሁሌ ትደውላለች ምናምን ብለህ ስትጠባበቅ ቆይታ አሁን ስለደወለችልህ ከእሷ ጋር ስራ አለብህ አይደለም? ምን አይነት ስራ ነው እስኪ በእናትህ የምትሰራው? በቃ ስራ አለኝ አለችኝ። እሺ አልኳት። ስራ ለመስራት እኮ ነው አይደል? ስራ ካልሰራው ምንድን ነው የምትለው? ስራ አሰራ። ለምን ነው አሰራም? በቃ አሰራም ስለማትፈልግ አሰራም። ገንዘብ ነው እናቱ። ይሁና ገንዘብ እኮ ገንዘብ ነው። ገንዘብ ከሌለ የምትበይልሽ አንተ ስለሰራ ነው እንዴ? እኔ የምበላው? አዎ እኔ ስለሰራው አይደለም። እንግዲህ ተናገርኩ። ምንም ዋ ምናምን ብሎ ነገር የለም። እሺ አርፈሽ ተቀመጪ። እንግዲህ ይሄ ቤት በአንተ ብቻ የቆመ አስመሰልከው። አንተ ስለሰራ አንተ ስላልሰራ የሚቀር የሚመጣ ነገር የለም። ቢገባ እንደው አርፈሽ ተቀመጪ። እንግዲህ ምንድን ነው አርፈሽ ተቀመጪ አሰሪ የምትለኝ? ለነገሩ እኔ ነኝ ጥፋተኛ ካንተ ጋር ዝም መቀመጥ። እናንተ ቆሚ። ክብር የለህም። ምን ማለት ነው? ምን አይቀላስ ነው? ክብር የለህም። አዎ ክብር የለህም። ምንድን ነው ክብር የለህም ማለት? ክብር ያለው ሰውማ ሚስቱ ፊት የሆነ ነገር አይወራም። እና ካንቺ ተደብቄ ማውራት አለብኝ? ምንም ከኔ ለነገሩ ምን እኔ ፊት እንደዚህ ያረክ ከኔ ተደብቀ ደግሞ ሌላ ነገርም ታረግ ይሆናል። መች ነው ማረገው? እዚህ አጉል እየተነሳሽ ከመሬት ብድግ እያልሽ ዝም ብለሽ ይሄ ግንፍል የምትይው ነገር ነው ያንስ ሲሰለችኝ። አንተ ግን ምን አይነት የሰው ልጅ ከመሬት ተነስቶ ምንድነው ያለው? ግን ምን ሆንኩ? ጤነኛ ነህ? እሺ አዎ ጤነኛ ነኝ፣ ሙሉ ጤነኛ ነኝ፣ እግዚአብሔር ይመስገን። ይኸው እግሬ የሚሰራል፣ እጄ የሚሰራል፣ ይኸው ሙሉ ጤነኛ ነኝ። ምንም የጎደለኝ ነገር የለም። እኔ አሁን እንደዚህ ሊያናድድሽ የቻለው ነገር ነው ያልገባኝ። እና ልደሰት ወይ ሌላ ሰው የኔ እናት የኔ ቆንጆ እያልክ እየሰማ ልደሰት? እንግዲህ ሰው ደግሞ ምንም ችግር የለውም ስራ ነው ትለኛለህ። ምን ችግር አለው? አሁንም ቢሆን ስራ እየሰራው ነው አይደለ? እንግዲህ ከዚህ በላይ እኔ ምንም ላስረዳሽ አልችልም። ይቅርታ አድርጊልኝ። ታገስኩ አይደል? ምንድነው የታገሽኝ እንዴ? ስትመጪኝ ዝም ባልኩኝ ነው እንዴ ታገስኩ የምትይ? አይ በጣም ታግሻለሁ። እኔ በጣም ታግሻለሁ። አንተ ግን በጣም ባለጌ ነህ። ምን አደረኩሽ ነው ባለጌ የምትይኝ? ወራዳ ልክስክስ ነሽ፣ ልክስክስ። ከፈለክ ከቆንጆ ጋር መኖር ትችላለህ። እሺ ከዚህ በኋላ ከቆንጆ ጋር መኖር ትችላለህ ከፈለክ። እሺ ካለችኝ ከእናትህ ጋር መኖር ትችላለህ። እሺ ካለችኝ እሺ የኔ ጉልበት ሲታወቅ አንቺ አንቺ አምሻል ወር ልትሄጂ ነው? የትስ ቤት ነው? ምን ማለት ነው የትስ ቤት? ሰዓቱ ነው የተሻለ? ስንት ሰዓት ነው? እስኪ ንገረኝ። መሽቷል። አርፈሽ ተቀመጪ ነው። አዎ ስለኔ መሄድ ነይ ቁጭ በይ። አንተ ስለዚህ እስከ መቀመጥ ይመስላል? ነይ አልመጣም። ነይ አልኩሽ። ረጋይስ ልትሄድ ነው። ምን ይሻለኛል? ምን ላድርግ? ወይኔ ጉድ! ወይኔ ጉድ! ወይኔ ጉድ! ቆይ መጣች። ጋይስ እያለቀሰች ነው። እዛ ገብታ እያለቀሰች ነው። ቆይ መጣሁ። እሺ መጣሁ። ይዣት ልምጣ። አንቺን እኮ ነው የማወራው። የኔ ቆንጆ ሱር በልልኝ። በቃ አልፈልግም።
ተወኝ በቃ አትንካኝ። እሺ እዚህ ተሰከበ ካሜራው ማለት ነው። ከቲቪ ጀርባ ነው ካሜራ ሳይንሻ በቃ እሺ በቃ ይቅርታ ማርያምን አልተውም። ማርያምን እበቀላለሁ። የምሬን ነው። ዞር አይደለም ወደዛ አስታውሻ ያ በኔ ስልክ ተጻጽፈሽ በማላውቀው ወንጀል ዞር በል እባክህ ኃጢአተኛ አድርገሽኝ ሳያል አስታውሻት ወይ ለእያንዳንዱ በደል ትከፍላለህ። ምንድነው ጋይስ ለእያንዳንዱ በደሉ አስከፍለዋል። ዞር በል ወደዛ አትንካኝ በቃ አሁን ተወኝሽ። እሺ ነጥሳለ ሳሚኛች ለዚህ ልብሽ ነው አትንካኝ ዞር በል የምትይ። እሺ በቃ ምን ልትሄጂ ነው? የትስ ብሄድ ምን ልትሄጂ ነው? በሰዓት እንደድረሽ ወጣሽ 3 ሰዓት እንደሆነ ትዝ ሲለኝ ነበር። በስ ሄድ የት እሄዳለሁ በቃ እኮ የት ሄዳለሁ ገጠር እኮ አይ ከሆነ ቢያንስ አማራጭ አለ። እዛ ጋር ደርሼ ተመለስኩ በቃ 3 ሰዓት 6 ሰዓት እንደታቀል ስታይ ቆንጆ። እሺ ቤተሰቦቻችን ፕራንኩ ይሄን ይመስል ነበረ። እንግዲህ እንዳልኳችሁ በጣም ተናዳለች። ልትሄዱላ ነበር ከቤት ወጣ አሁንም ስቲል ነው ተናዳለች። ግን እንዴት እንደማበረዳት አላውቅም። ግን ጸልዩልን። ከበረደችልኝ ቢያንስ በኋላ ላይ እንገባለን። አብረን እንጸልይ ይመስላችሁ። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አብራችሁን ቆዩ። እናመሰግናለን። በሌላ ጊዜ በተለየ ፕራንክ እስክንገናኝ ድረስ ወዳችኋለሁ። የኔ ቤተሰቦች ይመቻችሁ። አግኝተናታል። ተገኝተሻል? አዎ ምን? አዎ ተገኝቻለሁ። ይመቻችሁ። ተሳክቶልናል። ቻው